ዩቲዩብ ዛሬ ደግሞ በሌላ ቪዲዮ መተናል። ፒያሳን እናሳታለን ማለት ነው። አንዳንድ ጥያቄዎች እየጠየቅን ከሰዎች ጋር እንዛዛጋለን፣ እንስቃለን። ሰብስክራይብ ማድረግ እንዳይረሳ። ፒያሳን ከኔ ጋር ሌትስ ጎ። ዛሬ ከማን ጋር ነው? ሜሮን ታሩቅ ጋር ዛሬ ያው እኔ አላውቅምና ስም ናፊ አውባዮ እባላለሁ። ይቼው እባላለሁ። ሊዲያ ከዘመናዊ አዲስ ወረዳ ከቃል ጋር ከቆንጆ ጋር ከቃል ኪዳን ጋር ካንተ ጋር ነው። ስምሽ ድንቅነሽ ዴሪ ከምን ያስጋር ከመቅደሌት ያው ከመስፍን ጋር ነው። ያው መስፍን እባላለሁ። ቴድሮስ ከማይኖር ጋር ከንጋቱ ጋር ከዮሴፍ ጉደታ ሃይደር ሁሴን። ሻወር ገብተን ስንወጣ ንጹህ ከሆንን ፎጣችን ለምን ይቆሻል? ማለት ሁሉም ሰው ጋር ይመስለኛል። ማለት በጊዜ ሂደት መቆሸሹ አይቀርም። ዞሮ ዞሮ ፎጣ ሳይታጠብ አይኖርም ማለት ምናልባት ድጋሚ ስላላየው ነው ምናምን ሊሆን ይችላል እንጂ ሻወር ገብተን ወተን ስለተጠቀምን ነው አይደል? አዎ ይመስለኛል። ያው ግን የቀረ ቆሻሻ ስላለ መሰለኝ የቀረ ቆሻሻ ይኖራል። እንግዲህ ናፊ የቀረ ቆሻሻ ይኖራል። በደንብ ታጠቡ ብሏቸዋል። በደንብ እየታጠብን ወገን። ፎቶ የሚቆሽሸው ምክንያቱ አሁን በእኛ ላይ ያለው እንትኖች ውሃውም ሊሆን ይችላል የተለያየ ነገር ይዞ ስለመወጣ ነው። አሁን እኛ ስንወጣ ንጹህ ነን ብለናል አይደለ? ታጥበን ስንወጣ ንጹህ ነን፣ ግን ፎጣ ይቆሻል። ዞሮ ዞሮ እንዴት ይቆሻል ንጹህ ከሆነ? አንተ ያልከው እኛ እንትን እየተጠቀምነው ፎጣ ነው ወይስ? አሁን ሻወር ገብተህ ስትወጣ ታጥበህ ምናምን ንጹህ ነህ፣ ከዛ ፎጣ ትጠቀማለህ። ከዛ ከሆነ ጊዜ በኋላ ፎጣ ይቆሻል፣ መታጠቡ አይቀርም። ለምን ይቆሻል? ሁሌ ንጹህ ሆነን ከተጠቀምነው ለምን ይቆሻል? ኦኬ ፎቶ ላይ እንትኑ ተጠራቅሞ ሊሆን ይችላል። ምን ውሃው ምናምን እርጥበት። እኔ ያው በሳሙና ከነካው ራሱ ይቆሻል። ሳሙና የሚያነጻ ነገር አይደል? እንዴት ያቆሻል? ያው ሳሙናው ካልታጠበ ከነካው ያቆሻል። እንትን ነጩን እንትን ኦኬ። ግን አሁን ሳሙናውን እንተውና አሁን ሻወር ገብተን ስንወጣ ለምን ይቆሻል? ንጹህ ነን እኛ አይደል? እኛን ነክቶ እኛ በሱ እናደርቃለን። ለምን ይቆሻል? ንጹህ ከሆነ ውሃው እርጭት ተጭቶ ከነካ ይቆሻል። ስለዚህ ውሃው ነው የሚያቆሸው ማለት ነው። አዎ ውሃው ያቆሻል። ውሃው ሳይሆን አሁን የተጠቀምነው ፎጣ እሱን ራሱ መጀመሪያ መጽዳት አለበት። እንደዛ ካልሆነ ሁሌ እንደዛ የተጠቀምነው ስንጥለው ጠርኑ ጥሩ አይደለም ሲጀመር። ስለዚህ ያ አሁን ለምሳሌ መድረቅ አለበት ያ ፎጣው፣ አለዚያ ጠረኑ ራሱ ጥሩ አይደለም ሌላ እንትን። ስለዚህ ፎጣችሁን እጠቡ ተብላችኋል ያላችሁ በሙሉ። because we used it መጀመሪያ ተጠቅመንበት ስለነበር ሳንታጠብ እንጠቀምበታል። አይ repeatedly ስንጠቀምበት maybe እርጥበት ስለሚሰማው እርጥበቱ ማለት ንጹህ ሆነን ነው የምንወጣው። እንዴት ንጹህ ነገር ፎጣን ያቆሻል? ያው ንጹህ ቅዝቃዜ ነው ያመጣል ስለሚያመጣ። ኦኬ ቅዝቃዜ ያቆሻል ፎጣውን? አዎ አይ ፎጣው ለምን እዚህ ጭቃ ጋር የሆነ ስትንከባለን ከዚያ ጋር የሆነ ድፍነት ያመጣል። ለምን ጭቃ ላይ እንከባላለን? ታጥበን ይወጣ ነው ንጹህ ነን። ከዛ ፎጣ ተጠቀምን። ፎጣው ለምን ይቆሻል ንጹህ ከሆነ? አይ እርጥበቱ ደግሞ ምናልባት የታጠበው ሰውነት ሸዋዚያ ጋር ስለሚገናኝ መቀመጫ ጋር እዚያም በኋላ ጭቃነት ያመጣል። ኦኬ ጭቃነት ያመጣል። ኦኬ አቧራ ሲነካው ውሃው ጭቃነት ያመጣል ነው አባባሉ። እስካሁን ካሉት የተሻለ መልስ ነው የመለሰው። ስላደረቅንበት ውሃ ስላለው ማለት ንጹህ ሆነን ነው የምንወጣው። ንጹህ ነገርን ነክቶ እንዴት ይቆሽሻል? ስናደርቅበት ምናልባት መቆሸሹን እርግጠኛ አይደለሁም፣ ግን እርጥበት ይኖረዋል ብዬ አስባለሁ። መቆሸሹማ አሁን ፎጣ አይታጠብም? ይታጠባል። ቆሽሾ ማለት ነው እኮ። እንዴት ይቆሽሻል? ንጹህ ነገርን ነው ሁሌ የሚነካው። እንዴት ይቆሽሻል? ምናልባት ቆሻሻ ነገር ከነካው ሊቆሽሽ ይችላል ብዬ አስባለሁ። ከገላችን ውጪ ማለት ነው። አይቆስስም። ሲጀመር የታጠበ ከሆነ ፎጣ አይቆስስም። ምናልባት እርጥበት ሊነካው ይችላል እንጂ አይቆስስም። አሁን እናንተ ላይክ ፎጣ ይታጠባል አይደል? መጀመሪያ አረ ፎጣ ይታጠባል፣ ግን ሲቆሽሽ ነው የሚታጠበው። እንዴት ሊቆሽሽ ቻለ? ሁሌ ንጹህ ስንሆን ነው የምንጠቀመው ፎጣን። እንዴት ሊቆሽሽ ቻለ? እንዴት ስትጠቀምበት ይቆስሳል? ንጹህ ነን እኛ። ንጹህ ነን ታጥበን ስንወጣ ነው የምንጠቀመው። እንዴት ይቆሽሻል? እርጥበት ከነካው እንዴት ነው የማይቆስሰው? ኦኬ እርጥበት ቆሻሻ ነው? ኖ ሳይሆን ፎጣ ይረጥባል። ለምሳሌ ፀጉራችን ስንታጠብ ለምንድን ነው በፎጣ የምንጠቀልለው? እንዲደርቅልን አይደለ? ግን ንጹህ ነው ፀጉራችን አይደለ? ለምን ይቆሻል ታዲያ? ፀጉራችን ላይ ራሱ ጠቅልለን ይቆሻል። እንዲደርቅ ነው እንጂ ቆሻሻ ነክቶት አይደለም አባ። እርጥበቱ እንዲደርቅ ብቻ ነው። አይቆሽሽም። ለምን ነው የሚቆሽሸው? ፎጣ አይታጠብም? ይታጠባል። ስለቆሸሸ ማለት ነው። አዎ ሰው እንዴት ይቆሽሻል? አላውቅም። ንጹህ ከሆነ አታውቂም? ንጹህ ከሆነ እንዴት ይቆሽሻል? ያው ውሃ ነው የሚያገው። አሁን እኛ ከሻወር ስንወጣ ንጹህ ነን አይደለ? ሁላችንም። ከዛ በፎጣ እናደርቃለን።
ለምን ፎጣ ይቆሽሻል? እኛ ንጹህ ሆነ ቆሻሻው ነበረ ከበፊት ማለት አልነጻንም ማለት ነው። ስለዚህ እሷም አልነጻችሁም በደንብ ታጥባችሁ ውጡ ለዛ ነው የሚቆሽሸው ብላችኋለች ማለት ነው። ያው ሻወር ገብተ ውሃው ስነካ ይቆሻል። ውሃው ቆሻሻ ነው ማለት ነው የገባንበት ሻወር አይሳውም ያው ነጭ ፎጣ አሁን ውሃ ስነካም ሻወር ገብተ አንተ ታጥበ ሲወጣ ይቆሻል። ኦኬ አሁን ነጭ ባይሆንስ ሊቆሽሽ አይችልም? አይሰማ ይቆሻል። ይቆሻል ለምን ይቆ አሁን ለምሳሌ ንጹህ ነው የኛ ገላ ታጥበን ስንወጣ እሱን ነው የምናደርቅበት እንዴት ሊቆሽሽ ቻለ ታዲያ? እንዴት ሊቆሽሽ ቻለ መሰለ አሁን እኛ ሻወር ገብተን ወተን ፎጣ እንጠቀማለን ያው ሰውነታችን ላይ ውሃ ያለው ፎጣው ላይ ይመለሳል ማለት ነው። ኦኬ እና ውሃው ያቆሽዋል? ውሃው በርግጥ ያው ያቆሻል። አዎ ስለዚህ ውሃው ነው የሚያቆሽሸው። በቆሻሻ ውሃ አትታጠቡ አፈር ስለሆነ መጽሐፍ ቅዱስ ጋር ያይዘዋለች እሷ አፈር ስለሆነ ይቆሽሻል ተብለናል። ያው ሰውነት ላይ ያለው እንትን ነው ውሃ ነው መሰለኝ እንትን የሚሆነው ማለት በንጹህ ውሃ ነው የምንታጠበው። ከዛ እኛም ንጹህ እንሆናለን። ከዛ ለምን ይቆሽሻል ሰው ፎጣው ንጹህ ከሆነ? ንጹህ ከሆነ ፎጣው የሚቆሽሸው ያው እንግዲህ እኔ ውሃ ነው ብዬ ነው ማስበው። ግን ስለዚህ በቆሻሻ ውሃ ነው የምንታጠበው እኛ አይደለም በንጹህ ውሃ ነው እንግዲህ። እና እንዴት ያቆሽሻል? ንጹህ ከሆነ ፎጣው እንዴት ያቆሽሻል? ይኸው እርጥብ ይሆናል እንጂ አይቆሽም። እና ፎጣ አይታጠብም? ሲቆሽሽ ይታጠባል። ሰው ቆሽሿል ማለት ነው። ቆሽሸናል እኛ ንጹህ ሆነ እንዴት እናቆሽሻለን? ፎጣው የሚቆሽሸው ምናልባት አንዳንድ የቀሩ ነገሮች ወይ ደግሞ በጣም ማይታዩ ነገሮች ላይናችን ስታይ ንጹህ ይመስለናል። ከዛ አንዳንድ ነገሮች ከላይ የሚኖሩ ነገሮች እነሱ ያቆሽታል ፎጣው ንጹህ ከሆነ። ስለዚህ ሁሌም ስንታጠብ ፉሊ አንጸዳም ማለት ነው። የሆነ የሚቀር ነገር ይኖራል። ስለዚህ በደንብ ታጠቡ እየሰማችሁ። አውቶማቲካሊ ከገላ ላይ ያለውን ነገር ወደ ፎጣው አፕላይ ያደርጋል ማለት ነው። ያርፋሉ ማለት ነው ኖርማል። ያ ግን ስንወጣ ንጹህ ሆነን ነው የምንወጣው። ምንም የለብንም። እንዴት እኮ ፎጣው ይቆሻል ማለት አይደለም ዳይሬክትሊ ማለት ነው። እዛ ጋር የነበሩ ውሃዎች ስታደርቃቸው ዳይሬክትሊ ባክቴሪያዎች ሁሉንም ነገር ወደ እንትኑ ነው የሚያልፈው። ባክቴሪያ ይኖረዋል። ታጥበን ስንወጣ እኮ ንጹህ አንሆንም። ባክቴሪያ ይኖርብናል። አይ እንደዛ ሳይሆን ልብሱ ላይ ለምሳሌ የሆነ ነገር ሊኖር ይችላል። አውቶማቲካሊ ከውሃ ጋር ሲገናኝ ግን ሌላ ነገር ሪአክሽን ሊያመጣ ይችላል። ያኔ ዳይሬክትሊ ገላ ጋር የነበረው ንጹህ ከሆነ ወደዛኛ ያመጣዋል ማለት ነው። እንደዛ ነው ማሰብ። አልተረዳሁትም፣ ግን ከተረዳችሁት ኮሜንት ላይ ጻፉልኝ። ያው ከሰውነታችን የሚወጣው ቆሻሻ ነው የሚሆነው። እንዴ ሻወር ገብተን ስንወጣ ንጹህ ነን አላልክም? እንዴት እናቆሽዋለን? ከራሳችን ሰውነት የሚወጣው ነው ያ ቆሻሻ ነው መቼም የሚቆሽ። ንጹህ ነን እኮ ታጥበናል እኛ። እንዴት እንቆሻለን? እንዴት ያቆሻል? ሻወር ታጥበን አይ ዶንት ኖ ያው የሰውነታችን ላባችን እንትን ሲል እንዴ ሻወር ገብተናል እኮ ያው ውሃው ነው ግን ቆሻሻ ሳይሆን ውሃው ነው እንትን የሚለው ማለት መጣዋል። በርግጥ ያው አሁን ሲመጣው ሊቆሽ ይችላል። እና ግን ፎጣ አይቆሽሽም? ፎጣ አይቆሽሽም። ፎጣ ታጥቦ አያውቅም? ቆሽሾ ፎጣ ይታጠባል እሱማ። እና ሳይቆሽሽ ነው የሚታጠበው? ያው በሂደት መቆሸሹማ አይቀርም እኮ። ለምን ሁሌም ንጹህ ገላችንን ነው የምንጠርግበት? ለምን ይቆሻል? እንጃ ብቻ። አምቡላንስ ሰውን ለማዳን ተጠርቶ እየሄደ በመንገዱ ሌላ ሰው ገጨ። የገጨውን ሰው ያድናል ወይስ ወደ ተጠራበት ይሄዳል? የገጨውን ሰው ያድናል። ለማዳን የሚሄደው ሰውስ ምን ይሆናል? ያው የመጀመሪያ የገጨውን ሰው አድኖ ከዛኛውን ለማዳን ይሄዳል። ኢመርጀንሲ ነው። አምቡላንስ ከተባለ ኢመርጀንሲ ነው አይደለ? ሁለቱንም አንድ ላይ እንዴት? ያው አንድ የገጨውን ሰው ይዞ ከዛ ደግሞ ያኛውን ይዞ ይሄድና ሁለቱንም ባንዲ ይችላል። እንጃ አንድ ላይ ይዟቸው ይሄዳል። እንዴት ደራርቧቸው ነገር እኔ እንጃ ይመስለኛል። ገጭቶ ትቶ የሚሄድ ምናምን አይመስለኝም። ወይ ሌላ አምቡላንስ ጠርቶ እሱ የሚሄድ ይመስለኛል። ማለት ኢመርጀንሲ ነው። ያኛው ሰው አሁን በጣም ክሪቲካል እንትን ላይ ነው ያለው፣ ለመድረስ እየሄደ ነው። ይሄንን ገጫ፣ ይሄም ክሪቲካል ነው። የተገጨውም እኮ ውስጥ ያለውም ሰው ነው። ለዚህኛው የትኛውን ያስቀድማል? ውስጥ የነበረውን ይመስለኛል እንደኔ። በዛም ማለት ውስጥ አይደለም ያለው ሰው ለማዳን እየሄደ ነው ገና ሰው ተጠርቶ ማለት ነው። ከዛ ገጨ ሰው። የትኛውን ያስቀድማል? እኔ እንጃ። ለአንዱ ግን የሚጠራ ይመስለኛል። አንቺ የት ይመስልሻል? ማለት እሱ አምቡላንስ ያለውን ይዞ ይሄዳል። ስለዚህ እዛ መጀመሪያ የተጠራበት ምንም ቢሆን አያገባውም። አይ ሌላ አምቡላንስ ይፈልግለታል ለሱ ይመስለኛል። አዎ ሹፌሩ ይታሰራል እንዴ? የሞቱት ሰዎቹ ይሞቱም ችግር የለውም። ሁለቱንም ይዘህ መሄድ ግዴታ ነው። እንዴት ደራርቧቸው ምናምን
እንደዛ ቢሆን ደስ ይላል ቢሆን ደስ ይለዋል። እንግዲህ ናፊ አንተ ሾፌሩ ብትሆን ደራርበህ ይዛችሁ ትሄድ ነበር ማለት ነው። እኔ ቢሆን አንድ አራጓለሁ። መጀመሪያ ይዞ ይሄድ ያለውን ነው ይዞ ይገባል። ኖ መጀመሪያ ሰው የለውም ውስጥ ተጠራ፣ ተደውሎለት ተጠራ። ከዛ ሊያድን እየሄደ ነው ያለው። እየሄደ እየፈጠነ ሰው ገጨ። አሁን የገጨውን ሰው ያነሳል ወይስ የተጠራበት ይሄዳል? አይ እንዲህ እኔ ወደ ተጠራበት ነው የሚሄደው ጥሎ። ስለዚህ የገጨው እዛው የፈለገውን ይሁን ጥሎት ይሄዳል። በቃ በኋላ ያን የተገጨው ሰውየው ታይቶ እንደገና ይመጣል እንጂ ለዛ አይቆምም። ስለዚህ አንተ ሾፌሩ ብትሆን ጥለው ነው የምትሄደው? አዎ እኔም ቢሆን እንትን ሹፌር ብገጨው እንደዛ ነው። ጥለው ትሄዳለህ? ጥለው ትሄዳለህ። ያው ያለውን የመጣ ሰው ይሄዳል። ስለዚህ ቢሞትም ምንም ቢሆን አይመለከትም። ያው ይይዛል። ስለተጎዳ እስከሚደውሉልኝ ድረስ ስለዚህ ይሄኛውም ተጎድቷል ተብሎ ሌላ ስልክ ፈልጋለሁ ነው አባባላቸው። ጥለው ትሄዳሉ ማለት ነው። ሁለቱንም ይይዛል። አዎ መጀመሪያ የገጨውን አንስተው ከዛ ወደ ሜዳቸው ስለዚህ ደራርቧቸው ይወስዳል። ሜቢ አንቺ ሾፌሩ ብትሆኝ ምን እንደምታረጊ? I will ask like a separate bed maybe or like አንድ አምቡላንስ ላይ ተያየ ሜቢ ባንክ ቤድ ሜቢ ባንክ ቤድ የተደራራቢ ባንክ ቤድ ኦኬ ሰው ልክ ተገጭቶ ወድቆ እያለ እስኪ ባንክ ቤድ አምጡልኝ ሜቢ የተጠራበትን ለማዳን ነው የሚሄደው። የገጨውን ጥሎት? አዎ። አንተ ሾፌሩ ብትሆን የገጨውን ጥሎት ትሄዳለህ? እሄዳለሁ ያው እንግዲህ ስለዚህ ዘመናዊ ጥሎት ነው የሚሄደው። ምንም ግድ አይሰጠውም። የተጠራበት መሄድ ነው በቃ ስራው ነው። በስራው አይጠየቅም። ኦኬ አይጠየቅም የአምቡላንስ ሾፌር? እኔ አይጠየቅም። እኔ በኢትዮጵያ ማውቀው እንደዛ። ኦኬ ስለዚህ እሱ እንደሚያውቀው የአምቡላንስ ሾፌር ቢገጭ አይጠየቅም ብሏል። እናንተስ ይጠየቃል አይጠየቅም? ኮሜንት ላይ አስቀምጡልኝ። አንተስ እንዴት ታደርጋለህ? አይ እኔም እያበረሩ አምቡላንሷን ይጀምር ነው ይዘህ መሄድክ ነው እያበረርክ እያዘኑ እንግዲህ የዚያም በኋላ ለራሱ ጉዳይ ያሉ ማለት። ስለዚህ የገጨው ምንም ጉዳይ አይሰጥህም? አይ ግዴታ እንግዲህ ካለም እኔ የለው ነው እንደ አልገጨውም ብለህ ትክዳለህ? አልገጨውም ትላለህ? አልገጨውም ሳይሆን የመያዝ እንትን የለውም ብዬ ነው። ኦኬ አያዝም ማለት ነው የአምቡላንስ ሾፌር። ሶ የነሱ ሀሳብ ይሄ ነው እንዳልኳችሁ ኮሜንት ላይ አስቀምጡ። ወደ ተጠራበት ጥሎት መሄድ ይመስለኛል። ኦኬ የገጨውን ጥሎት ማለት ነው። ስፔሻል ኬዝ ስላለበት ይመስለኛል። ያው አሁን አንቺ ሾፌሩ ብትሆኚ ምን ታደርጊያለሽ? የበለጠ አሳሳቢ ከዛ የባሰ ጉዳይ ከሆነ ጥየው የጠራሽበትን አታውቂም። ኢመርጀንሲ ነው ግን ክሪቲካል ነው ተብሎ የጠራሽው ገጨሽው። ይሄም ክሪቲካል ነው። የትኛው ጋር ትሄጃለሽ አንቺ ብትሆኚ? ከስራቸውም አንፃር ነው የሚሄደው ወደ ተጠራውበት ይመስለኛል። የተገጨውን ጥለሽ ማለት ነው። ምናልባት ካልተጎዳ አምቡላንስ ከሆነ ይሄ ማለት ሁለቱንም ማዳን ይችላል። ስለዚህ የገጨውንም ይዞ ወደ ሰውየው ሜሪት እንዴት ይይዛቸዋል? አምቡላንስ እንደምናውቀው ቦታው ለአንድ ሰው ነው የሚሆነው። ታልኮ ነው ይሄዳል። ያ ግን ለአንድ ሰው ነው ቦታው የሚሆነው። ደራርቧቸው ይወስዳቸዋል ወይስ እንዴት ያደርጋቸዋል? እንደኔ ወይ አንድ ላይ ጠጋግቶ ነው እንጂ ሊወስድ የሚችለው ቢኮዝ እዚህ ጋር ኃላፊነት አለበት። እዚህ ጋር በህግ ይጠየቃል። ስለዚህ ሁለቱንም ነው ይዞት ሊሄድ የሚችል። አላካ አንቺ ብትሆኚ ሾፌሩ ምን ታደርጋለሽ? አንስቼ አንድ ላይ ወስዳቸዋለሁ። ደራርበሽ ያው የሄደው ያኛው ለማደን ይሄዳል ወደ ተጠራበት። የገጨውስ ያቆማል። ግን ያው አስቸኳይ ያኛው ስላልሞተ የገጨው ላይ ያቆማል ግዴታ ማለት። ስለዚህ የገጨውን ጥሎት ይሄዳል። አንቺ አሁን ሾፌሩ ብትሆኚ የገጨሽውን ጥለሽ ትሄጃለሽ? ኖ አልሄድም። ያው ስለሞተ ሁለቱም ይዤ መሄድ ነው። ባይሞቱስ? ባይሞቱም ያው ቸኩያለሁ አይደለ? ስለዚህ ቸኩያለሁ ብለሽ ጥለሽ ትሄጃለሽ? አይ ኖ እንደዛ አይቻልም። ትራፊክ ስላለ ያቆማል ግዴታ። ስለዚህ እዛ ያለው ሰው ገደል ገባ ማለት ነው። ያው ቢቆይም ያስረዳል በኋላ። እዚህ ነፍስ ቢሞትስ እንዴ? ቢሞትም ያው እዚህ አደጋ አጋጠመ አይደለም። ስለዚህ አንድ ላይ ይዞ መሄድ ነው። የገጨውንም ትቶ መሄድ ስለማይችል አምቡላንስ ስለሆነ ሁለቱ ነው። እንዴት አድርጉ? ቦታ ይበቃቸዋል? ያኛው መሬት ላይ የእሷ ደግሞ ለየት ያለ ነው። አንዱን መሬት ላይ አንዱን አልጋ ላይ አድርጎ ይወስደዋል። አንቺ ብትሆኚ የትኛውን መሬት ላይ ታደርጊዋለሽ? እኔ ያኛው በቃ ኦልሬዲ እዛ ላይ ተኝቶ ስለመጣ ይሄኛው ቦታ ስለማይበቃው ያኛው መሬት ላይ ያደርገዋለሁ። ስለዚህ የገጨሽው መሬት ሊሆናል። ኦኬ የገጨሽው መሬት ከመሞት ይሻለዋል። የቱን ይወስዳል? ከባድ ጥያቄ ነው። ያው የተገጨው ሰው መውሰድ አለበት። ያኛውስ ምን ይሁን? ይሄማ በአጋጣሚ ሆነ፣ ያም በአጋጣሚ ሆነ። እንደዚህ አንተ ሾፌሩ ብትሆን በዛ ሰዓት ምን ታደርጋለህ? እኔ ሾፌሩም ቢሆንማ በአጋጣሚ ተጠርቼ ሲሄድ መንገድ ላይ የገጨው ሰው ነው የገጨኸውን። ስለዚህ የተጠራኸው ሰውዬ የፈለገ ቢሆን አይመለከትም። አዎና አጋጣሚ አንተ
ወደ ጠራበት ይሄዳል። የተገጨውስ? ከትራፊኩ ጋር። አንቺ ብትሆኚ ሹፌሩ ምን ታደርጊያለሽ? አምቡላንስ ሹፌሩ ይሄዳል። ጥለሽው? የገጨሽውን? ወደ ዳራስኪጂ ዳራሲጂ ይሄዳል። ኦኬ፣ ወደ ዳር ታስይዤዋለሽ? ይሄዳል። ቀጥታ። የገጨውስ? ጥሎ ነው የሚሄደው። ያው ቢሞትም በቃ ግድ አይሰጠውም። አንተ ሾፌሩ ብትሆን ምን እንደምታደርገው? የአምቡላንሱ ሾፌር ብትሆን? ያው ይዞ ይሄዳል ብዬ ነው ማስበው አብረው። ኦኬ፣ ደራርቧቸው ታሞ ያሉትን ሰዎች አብሮ ይዞ ይሄዳል በቃ ብዬ በፍቅር አቻችሎ አብሮ አስተኝቶ ይዟቸው። ወንድና ሴት ቢሆኑስ ግን? ኧረ ተው የገጨው ሰው ነው ማለት ነው እንዴ? የጠራው ሰውዬስ? አይ የገጨው ሰው ነው እንት ማለት ነው። ስለዚህ የተጠራው ሰውዬ ምንም ቢሆን አያገባውም፣ ግን ጠብቆ ነው እሱ እስከመጣ ድረስ። የትኛውን ጠብቆ? የጠራ ሰው ነው። ኦኬ፣ ይሄ የገጨውን አድርሶ ተመልሶ ወደ ጠራው ጋር ይሄዳል። እንደዛ ነው። እስከዛ ድረስ ሰውዬው እንትን ቢልስ ቢሞትስ? ያው እኔ እንደዛ ነው ማስበው። ኦኬ፣ አንተ ብትሆን እንደዛ የምታደርገው? የገጨውን ሰው ይዞ ይሄዳል፣ ወደ ጠራበት ነው ይሄዳል። የገጨውንም ይወስደዋል። የገጨውንም ይዞ ይሄዳል። እንዴት ደራርቧቸውና? አይ ሊያመጣ ምን የሚሄደው ወይስ ይዞ እየሄደ ነው? ኖ እየሄደ ነው፣ ተጠርቶ እየሄደ ነው ለማምጣት። እየሄደ እያለ ገጨ ሰው። የትኛውን ይወስደዋል? የገጨውን ይዞ ይሄዳል። የትኛው ሲጠራው ምን ይሆናል? የጠራው ወይ ላይ ጻፍለታ ወይ ከቻለ ሁለት። አንተ ብትሆን የትኛውን ነው የምታደርገው? እኔ የገጨውትን ይዤ እሄዳለሁ። ያኛውን ከቻልኩ ያኛውን እንደረባ አድርጌ። አይ ታክሲ ሾፌር ነው መሰለኝ። አይ ፕሪ ሪኩዌስት መጀመሪያ ቅድሚያ መስጠት ያለበት አለ። ለምሳሌ ያገጫጩ ሁኔታ አንደኛ ይለያል። ለምሳሌ የገጨው ሰው በጣም የተጎዳ ሆኖ ያኛው ቀለል ያለ የያዘው ሰው ቀለል ያለ ከሆነ ሁለቶቹንም ይዞ ይሄዳል። ሁለቱም ተመሳሳይ ሁኔታ ቢሆንስ? በጣም በቃ ሞር መስጠት ያለበት ፕሪ ሪኩዌስቱን ግን ይሰጣል። አንደኛ ያችኛዋ መትረፍ አቅሟ በጣም ከባድ ከሆነ ወይም የመትረፍ ፕሮባቢሊቲ ካላት ዳይሬክትሊ ያችን ይዞ ይሄዳል። ማትረፍ ያለ አሁን ለምሳሌ ሁለቱም ክሪቲካል፣ አሁን ያኛው ክሪቲካል ተብለ ተጠራ፣ የገጨውም ክሪቲካል ነው። አንተ ብትሆን ሾፌሩ የትኛውን ታስቀድማለህ? እሺ እንደኔ የማረገው አንደኛ ሁለቱን ይዤ እሄዳለሁ። እንዴት አድርገህ? አይበቃማ። ምን ቦታ ቦታ ከሌለማ ዳይሬክትሊ እሱኛውን ሌላ እንዲወስደው ያደርጋለሁ። ያንቺን ይዤ እሄዳለሁ። ማዳን ያለብኝ አላ። ስለዚህ በገጨውን ነው የምትወስደው? ኖ መጀመሪያ ሄድክበት? እሱን ነው የማደርገው። ኧረ ወደ ጠራበት ነው። የተገጨውስ? ኢመርጀንሲ ኬዝ ካለበት እሱ ነው የሚያድነው። ቀድሞ የተገጨውስ? የተገጨውን ባይሆን ሌላ ተመላሽ አንድ አምቡላንስ የለም። አንተ ብትሆን የቱን ነው የምታደርገው? እኔ መጀመሪያ ያስኩትን ነው ማድነው። ወደ ጠራበት ባይሆን የተገጨውን ጥላው ትሄዳለህ? እሄዳለሁ። ምኛው ኬዝ ነው ያስኩት። ወደ ተጠራበት ነው። የተገጨው ሰው ለተገጨው ደግሞ ሌላ አምቡላንስ ጊዜ ካልበቃስ? አንተ ብትሆን የትኛውን ታደርጋለህ? ብቻ ግን ያው ሁለቱም በርግጥ እንትን ናቸው። ቢሆንም ግን ያው መጀመሪያ ያስኩትን ነው ይዤው የምሄደው እኔ በርግጥ። ስለዚህ የተገጨውን ጥላው ትሄዳለህ? ለዛኛው ጥዬው አልሄድም። በርግጥ ለሌላኛው አካል አስረክቤ ልሄድ ይችላል። አይ ለማስረከብም ጊዜ የማይሰጥ አይነት አደጋ ከሆነስ? እንጃ ብቻ ግራ ገብቶት መኪናውን ጥሎ ይሄዳል እሱ። ሳሙና መሬት ላይ ቢወድቅ መሬቱ ይነጻል ወይስ ሳሙና ይቆሽሻል? ሳሙና ቆሽሻል። መሬቱን አነጻውም? ሳሙና የሚያነጻ ነገር አይደል? አነጻው? አዎ። እንዴት እንዴ? መሬት ላይ ወድቆ እንዴት ይጸዳል? ካልታጠበ ኧረ አይጸዳም። እንደ መሬቱ ነው። ግን ሳሙና ቆሽሽ። ለምን? ሳሙናን የሚያጸዳ ነገር ነው ብለን ነው የምንጠቀመው አይደለ? መሬቱን ነው የሚያጸዳው። መሬቱን ነጻ ወይስ ሳሙናው ቆሸሸ? ሳሙናው ቆሸሸ። መሬቱ አልነጻም? አይ አልነጻም። ሳሙና ነው የሚቆሽሸው። መሬቱ አይነጻም? ለምን? ያው እርሱ እኔ እንጃ። ሳሙናው ይቆሽሻል። መሬቱ አይነጻም? አይነጻም። ሳሙና የሚያነጻ ነገር አይደል እንዴ? እንዴት? አይ መሬቱ ራሱ ቆሸሸ ስለሆነ ብዙ እንትኖች በመሬት ላይ ስላሉ እኮ እሱን አያጸዳልንም ሳሙናው? መሬት መቼም ቢሆን አይታጠብማ። ሳሙናው መሬት ላይ ከወደቀ ቆሻሻው ከነካ ሳሙናውን ይቆሻል። ኦኬ። ይሁን አይነጻም። ከዛ አይነጻም። መሬት ይነጻል። መሬት ይነጻል። ሳሙና አይቆሽሽም? አይቆሽሽም። ሃው ላይክ አሁን እዚህ ጋር ሳሙና ጣለሽ አይቆሽሽም? ሳሙናው How can I explain this? I don't know how to explain it. ግን አይቆሽሽም። አሁን ለምሳሌ መሬት ላይ ወድቆ አንስተሽ ሳሙና ጀስት ታጠቢበታለሽ? ይነጻል ማለት ነው። ስለዚህ ሁለት ሳሙና አለች እሷ። ሜቢ ሳሙና ነው የሚቆሽ። መሬቱ አይነጻም? መሬቱ ደግሞ ሙቀት ይጨምርበታል። ሙቀት ይጨምራል እንዴ? መሬቱ ሙቀት ይጨምራል ብለዋል። እንዴት ነው ሙቀት ይጨምር ይችላል? ያው ሙቀት የሚጨምርበትማ እንግዲህ ከላይ ሪሰርች ሳረር ሰላይት ፀሐይ ሲያንጸባርቅበት። ኦኬ። ሳሙና የወደቀበት ቦታ ፀሐይ ሲያንጸባርቅ ሙቀት ይጨምራል። አዎ። አሪፍ አዲስ ሳይንስ ተምረናል ዛሬ። ያንተስ ምንድን ነው መልስ? አይ ሳሙናው ጭቃ ይዞ ይነሳል። ስለዚህ ሳሙናው ቆሸሸ ወይስ መሬቱ ነጻ?
ሳሙናው ይቆሻል። መሬቱ ደግሞ እንግዲህ የፀሐይ ብርሃን ያመጣል የወደቀበትና አካባቢ ይወድቅበታል። አዎ ኦኬ። ሳሙናው ይቆሻል። ሳሙናው ይቆሻል። አይነጻም መሬቱ አይነጻም ለማለት ሳሙና ለማንጻት የምንጠቀመው ነገር ነው። መሬት ነክቶ እንዴት መሬቱ አይነጻም? አይ ሳሙና በነገራችን ላይ ቆሻሻ የመያዝ መጠኑ ከፍተኛ ስለሆነ መሬቱ ሊነጻ አይችልም። ሳሙናው ነው ስፔሻሊ ነጭ ከሆነ ይዞት ይወጣል ማለት ነው ቆሻሻውን። ስለዚህ ሳሙናው ይቆሻል። ኦኬ። ከነ ማብራሪያው ሰጥታናለች። ያዛልጣል፣ መሬቱ ያዛልጣል እንጂ ኦኬ፣ መሬቱ ያዳልጣል። ኦኬ። እሺ፣ መሬቱ አይነጻም ወይ ደግሞ ሳሙናው አይቆሽም? ንጹህ ቦታ ከሆነ ሳሙናው ሊቆስስ አይችልም። የቆሰሰ ቦታ ግን ከሆነ ይቆስሳል። ሳሙና ይቆሻል። መሬቱ አይነጻም? አይነጻም። አዎ ላይክ ሳሙናን የሚያነጻ ነገር ነው ብለን በብዙ ነገር አምነነው የምንጠቀመው ነገር ነው። መሬቱን አያነጻውም? አይ ሳሙናው ይቆሻል። መሬቱ አይነጻም? አይነጻም። ለምን? ሲታጠብ ነው። ለምን? አሁን ሳሙና የሚያነጻ ነገር ነው አይደለ? መሬቱን ለምን አያነጻው? እሱማ ያነጻል። የራሱ አለ አይደለም ሳሙና የሚያጸዳው እንጂ የገላ ሳሙና ለብቻ አይደለም። ስለዚህ የገላ ከሆነ ይቆሻል ነው የሱ አባባል። ለምሳሌ በዚህ ላይ ሳሙና ከወደቀ ይሄም ነጭ ይሆናል። መሬቱም ቆሻሻ ከሆነ ይበላሻል። እንዴ ሳሙና ይቆሻል? መሬቱ አይነጻም? እንዴት? አይ መሬት እንዴት ይነጻል? ሲጀመር ያው ሳሙና የሚያነጻ ነገር ነው። መሬቱ ሲነካ መሬቱ ለምን አይነጻም? ግን መሬት ስለሆነ አይነጻም። ሳሙናው ይቆሻል። መሬቱ አይነጻም? መሬቱ ይነዛል። መሬቱም ይነጻል፣ ሳሙናውም ይቆሻል። አዎ ሁለት በአንድ ማለት ነው። ሳሙና ይቆሻል። መሬቱ አይነጻም? አይነጻም። አዎ እንዴት? ውሃ የለውማ። ኦኬ፣ ውሃ ካለው ነው የሚያነጻው። ኦኬ፣ ውሃ ካለው ነው የሚያነጻው። ውሃ ከሌለው ትርጉም የለውም ሳሙና። መሬት ላይ ሳሙናው ቢወርቅ ሳሙናው ይቆሻል። አዎ መሬቱ አይነጻም? ሳሙናው መሬቱን አያነጻው? ያነጻዋል። ስለዚህ መሬቱም ይነጻል፣ ሳሙናውም ይቆሻል አንድ ላይ። አዎ መሬቱ እንትን ይላል፣ ይነጻል። ሳሙና አይቆሽም? ይቆሻል። እሱም ሳሙናውም ይቆሻል፣ መሬቱም ይነጻል። እንዴት? አላለቅም። ቆሻሻ ይዞ ይመለሳል። መሬቱ አይጸዳም? ከታች ላይ አይጸዳም። አይጸዳም መሬቱ አይጸዳም። ሳሙናው ሳሙና ማጽጃ ነገር አይደለም? ቆርፎ ነው ወይስ ላይክ ሳሙና ወደቀ መሬት ላይ ከዛ ቆሻሻ ይዞ ይነሳል እንጂ መሬቱ አይጸዳም። ስለዚህ ሳሙና ቆሻሻ ይባላል። ሳሙናው ከዛ እንትን አለ። አዎ ሳሙናው ቆሻሻ ይባላል። እንደኔ ሁለቱም ሊሆን ይችላል። ለምሳሌ ሳሙናው እርጥብ ከሆነ ዳይሬክትሊ የሚወድቀው መሬቱ ሊያነጻው ይችላል። ዞት ይነሳል መሬቱ ላይ ያለው ነገር ማለት ነው። ዳይሬክትሊ ደረቅ ሆኖ ከወደቀ ግን ሳሙናው ንጹህ እንደሆነ ነው እንትን የሚለው። ስለዚህ ሳሙናው አይቆሽም፣ በፍጹም አይቆሽሽም ብዬ ነው የማስበው። ሳሙና ቆሽሾ አያውቅም፣ አይቆሽሽም ተብለናል። መሬቱ ይቆሻል ነው። መሬቱ ይቆሻል። ሳሙናው ኦኬ፣ መሬቱ ይቆሻል። መሬቱ ይቆሻል ነው። እንዴት መሬቱ ይቆሻል? ሳሙና ወድቆበት እንዴት ይቆሻል? ያው መሬቱ ሌላ ሳሙናው ይቆሽሻል ወይስ መሬቱ ይነጻል ነው ጥያቄው። ሳሙናው ይቆሻል ወይስ መሬቱ ይነጻል ነው? ኖ ሳሙናው ይቆሻል ነው የሚሆነው። መሬቱ አይነጻም? መሬቱ አይነጻም። ሳሙናው ነው የሚቆሸው። መሬቱ አይነጻም? መሬቱማ ሲወለወል ከተወለወለ ሊነጻ ይችላል። አሁን ሳሙና ቆሸሸ ይባላል እንዴ? በውሃ ነው የምናጸዳው ሳሙና። ኦኬ፣ ስለዚህ ሳሙና ይቆሻል። ሳሙናው ይቆሻል። ሶ ጋይስ የዛሬው ቪዲዮአችን ይሄንን ይመስል ነበረ። አሪፍ ቆይታ አድርገናል ከብዙ ሰዎች ጋር። ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮዎችን ይደርሱ፣ የደወል ምልክቱን ተጫኑ። እናመሰግናለን። ፒስ አውት